ሰበር መረጃም የቲክቶክ ተጽዕኖ ፈጣሪው አዶናይ አምባሳደር ሆኖ ተሾመ። የአፍሪካን የፈጠራ ኢኮኖሚ ለማሳደግ የሚሰራውና የኢትዮጵያን ባህላዊ፣ ኢኮኖሚያዊ እንዲሁም የፈጠራ ጉልህ አቅም ለተቀረው ዓለም ለማስተዋወቅ እየሰራ የሚገኘው አፍሮ ሁብ ፕሪሚየም ኢንቨስትመንት በሶሻል ሚዲያ ላይ ከፍተኛ ተጽዕኖ እየፈጠረ የሚገኘውን አዶናይን የድርጅቱና የአፍሪካ ቲክቶክ አዋርድ የብራንድ አምባሳደርና ፓርትነር አድርጎ በዛሬው ዕለት ሾመ። ድርጅቱ ዓለም አቀፍ ተጽዕኖ ፈጣሪ ግለሰቦችን ወደ ኢትዮጵያ በመጋበዝና በማስመጣት የኢትዮጵያን ባህልና እሴቶች ለዓለም ከማስተዋወቅም በተጨማሪ ለኤምባሲዎች፣ መንግስታዊ ለሆኑና መንግስታዊ ላልሆኑ ተቋማት፣ ድርጅቶች የፕሪሚየም ኮንፈረንሶችን፣ ስብሰባዎችን ከማዘጋጀትም በተጨማሪ አፍሮ ሁብ ኮንሰርት፣ አፍሮ ሁብ ቢዊት ፔጅነት እንዲሁም አፍሮ አፍሪካ ቲክቶክ አዋርድን የሚያዘጋጅ መሆኑ የአብሪ ሞተርስ ጄኔራል ማኔጀር አብርህት አየለ አሳውቃለች። አዶናይ በፊርማ ስነ ስርዓቱ ላይ እኔ ወጣቱን ላስተምርና ላነቃ ነው የመጣሁት። ወጣቱ ለመፈመስ የሚያስፈልገው ስልክ ብቻ ነው። እኔን ለዚህ ደረጃ ያደረሰችኝ ይህች ስልክ ነች። በቅርቡም ስግጥ ፍምስ ቱርን ይዤ እመጣለሁ። በሰፊው ጠብቁኝ ብሏል። መረጃው ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። መልካም ቀን፣ መልካም ጊዜ ተመኘው።